እኔ ምስኪን እናቶች ሕፃን የተሸከሙ የተቸገሩ ሰዎች ቤቱን ቢሰሩ ብዙ አይሰማኝ። ቤቱን ሰርቶ የያዙት በተለይ ህገወጥ ቤት የሚባለውን የሰሩት ባለሀብቶች ናቸው። አንዳንዱ እኮ መረጃ ያለን እኛ ሲኤምሲ የተጣለለ ህንፃ ያለው ሰው ለገጣፎ የተጣለለ ቪላ ያለው ሰው ምስኪን እናት ሕፃን አሸክሞ ቤት ሰርቶ እዛ ውስጥ ያኖራል። መቼም መንግስት አእምሮ ያለው ሰው እቺ እናት እዛ ውስጥ እያለች አፈርስም ለማለት ነው። እኛ እናቶችና ሕፃናት ላናፈርስ የምናፈርሰው ከጀርባ ያለውን እጅ ነው የምንቆርጠው። ይሄንን በደንብ ተረዱ። ብዙዎቹ የሚያስቡት እኛ ከህዝብ ጋር እንድንጋጭ አንጋጭም። በጣም ጠንቃቆች ነን። እኛ የህዝብ ልጆች ነን። ህዝብ ነው እዚህ ያደረሰን። የእናንተ ጸሎት ነው እዚህ ያደረሰን። የእናንተ ትግል ነው እዚህ ያደረሰን። ከህዝብ ጋር አንጋጭም። ሊያጋጭን የሚያስብ ግን አለ ከጀርባ። ፖለቲከኞች አሉ፣ ባለሀብቶች አሉ፣ መረጃዎች ሁሉ አሉ። ህጋዊ መሆን ካለበት ለባለሀብቱ ለፖለቲከኛው ሳይሆን ለዛች ምስኪን እናት እዛ ውስጥ ሕፃን አቅፋ ላለችው ነው እንጂ መሆን ያለበት ያኛው በሌላ ሰው እጅ እሳት የሚይዝ ለሱ አይሆን። ይሄን ቃልን ነግራቸዋለሁ። ይሄ አይሆን። ምክንያቱም እኛ እናትን ሕፃንን የያዙ ቤቶችን አናፈርስም። ከጀርባ ያለውን ግን እንዴት እንደምናፈርስ በቅርብ ጊዜ ታያላችሁ። ቤት አናፈርስም። የምናፈርሰው አለ ከጀርባ ላይ ያለው። ከጀርባ የተጣለለ ህንፃ ኖሮት ሕፃንና እናቶችን አስገብቶ እኛ ከሕፃንና ከእናቶች ጋር እንድንጣላ የሚያደርግ አለ። የተደራጀ ኃይል አለ። እሱ ነው የምንፈልገው። እኛ ነግሮናል። ቢሮ የመጥቶ እናቶች ይሄው ልጄ እኔ ሕፃን ተሸክሜ የገባሁበት እንትና የሚባል ሰው እዚህ ቦታ የተጣለለ ቤት አለው ስለማፈርሱት አንቺ እዛ ያለሽ ግቢ ተብዬ ነው እኔ መኖር የለኝም አሉ። እውነታቸው ነው። መቼም ሰው ነን፣ ከሰው ነው የተፈጠርነው። እነዚህ ሰዎች እያሉ አናፈርስ፣ ግን ደግሞ ተልእኮ ያላቸው በጀርባ አሉ። እነሱ ሙሉ መረጃ እያደራጀን ነው። አይታችኋል ፖሊሶች እንዴት እየሰሩ እንደሆነ። የከተማ ነዋሪ ጥቆማ እየሰጠን ነው ያለው። እሱ ነው እንጂ የምናፈርሰው። ብዙ ሰው እያሰበ ያለው ቤት ዶዘር ይዘን የምናፈርስ ያ ትውልድ አይደለም። ያ አሁን ከሰሪው በላይ አእምሮ ያለው ሰው ነው ከተማውን እየመራ ያለው። ከጀርባ ያለውን እናውቃለን። እኛ ከእናት ከሕፃናት ጋር እንዴት እንጣላለን? እኛ ከሃይማኖት ሰዎች ጋር እንዴት እንጣላለን? ይሄንን በደንብ እንዴት ተረዱ። ታሪክ ማፍረስ በሰማይ ኃጢአት ነው፣ በምድር ደግሞ ወንጀል ነው። ይሄ ትውልድ ታሪክ የማፍረስ ተልእኮ የለውም። ይሄ ትውልድ ተልእኮው ታሪክን ማደስ ነው። ታሪክን ቀጣይነት እንዲኖረው ማድረግ ነው። ደግሞም ታሪክ መስራት። በየትኛው መስፈርት አባቶቻችን የሰሩልንን ታሪክ አናፈርስም፣ እናድሳለን እንጂ በየትኛውም ታሪክ በየትኛው መስፈርት የኛ ቅድመ አባቶች አያቶች የሰሩትን ታሪክ የማፍረስ ተልእኮ የለንም። ይሄንን እርግጠኛ ሆኜ ነግራቸዋለሁ። ነገሩ ግን ከወዲህ ነው። ምንድነው የሆነው? የአድዋ ድል የኔ ሶስተኛ ትውልድ የተሳተፈበት መስዋዕት የሚከፍልበት የሞተበት የአድዋ ተራራ የአባቶቼ አያቶቼ አጥንት ደም ያለበት የሁላችንም አጥንት ደም ያለበት ታሪካዊ ድላችን ነው። ሁሉንም ኢትዮጵያን የሚያካትት የሚይዝ ማዕከል ነው የምንገነባው እንጂ ማዕከል ማለት ምን እንደሆነ ይገባቸዋል። ጥናት የሚደረግበት፣ ወጣቶች የሚዝናኑበት፣ ታሪክ የሚጻፍበት ሌላኛው ታሪክ ባለፈው ታሪክ ብቻ እንደ መስታወት አይተን የምናልፍ ትውልድ አይደለም። ያ የአድዋ ማዕከል ከአፄ ምኒልክ ቀጥሎ ለዘመናት ታጥሮ የተቀመጠ መዘጋጃ ፊት ለፊት ያለው የተንጣለለ መሬት ላይ የከተማ አስተዳደሩ ለባለ ሀብትም ካለመስጠት እኛም ሌላ ስራ ከምንሰራበት የሀገሪቱ አንጡራ ሀብት ነው መሬት። እንዴት እንደወሰድንም እኔ ነኝ የማውቀው።
ያንን ማዕከል ለልጅ ልጆቻችን እንዲተላለፍ ታሪክ የሰሩ አባቶቻችን የምናስታውስበት እኛ ልጆቻችን ደግሞ አዲስ ታሪክ የምንሰራበት የተበላሸውንም ታሪክ ደግሞ የምናድስበት የኢትዮጵያን ማዕከል ነው። ያ ማዕከል ሰዎች እንደገባቸው እንደተረዱት ሊተረጉሙት ይችላሉ። እሱ የኔ ጉዳይ አይደለም። እኔን የሚመለከተኝ እኔ የሚመራው ከተማና የሀገሪቷ ዋና ከተማ የኢትዮጵያ ዋና ከተማ ናት ብዬ ጽኑ እምነት አለኝ። ለዛ የሚመጥን ማዕከል ነው የምንገነባው። ለዚህ አናፍርም፣ ምንም ወደ ኋላ እንመለስም። አባቴ እርሶም እንዳሉ ታሪክ አናፈርስም። እኛ ታሪክ የምንሰራ ትውልድን ከቤተሰባችን ከትውልዳችን ከታሪካችን ይሄ ትውልድ ታሪክ የሚሰራ ትውልድ ነው። ታሪክ የሚያፈርስ አይደለም። አውቃለሁ። በዚህ ሀገር ባልተለመደ መልኩ ተራራን የሚመስል የማይገፋ ህዝቦች ላይ የተጫጫነውን የፍርሃት ቀንበር የኛ ወንድሞች ናቸው ህይወታቸውን እስከ መጨረሻ ሞትን ብመጣን ሞታለን ብሎ ተጋፍቶ ዛሬ እኔና እናንተ የምናወራው ነገር ያመጡትና ታሪክ የሚሰራ ትውልድ እንጂ የሚያፈርስ አይደለም። የአፄ ምኒልክ ትምህርት ቤትም ከዚሁ ጋር ይገናኛል። የአፄ ምኒልክ አንደኛ ደረጃ ትምህርት ቤት አንድ የአርት ስኩል ጀርባው ላለ ታውቃላችሁ። አንድ የእግር መንገድ አለች። በትምህርት ፈተናዎች ድርጅትና በአፄ ምኒልክ አንደኛ ደረጃ መካከል የሚያስገባ የእግር መንገድ አለ። ባለፈው ጊዜ ክቡር ጠቅላይ ሚኒስትራችን ሄዶ ሲጎበኙ እኛም ስናይ ጥያቄ ነበራቸው አስተማሪዎቹም ተማሪዎቹም። ወደዛ ማዕከል የሚገቡበት ወደዛ አርት ስኩል የሚገቡ ጉራንጉር ውስጥ አልፎ ነው ታውቃላችሁ። መቼም ብዙ መንገዶችን አልፎ ነው ወደዛ ማዕከል የሚገቡት። በሌላ መልኩ ግን ከዋናው አስፋልት ከቅድስተ ማርያም ዝቅ ብላችሁ ግን ቀጥታ የሚያስወጣ ደግሞ መንገድ ነበር። እሱ ነው የተዘጋው። ያንን መንገድ እንክፈት ነው ያልነው። እንዴት ሆኖ እንዴት የህዝብ ትምህርት ቤት እናፈርሳለን? እኔ እኮ የተማርኩት የህዝብ ትምህርት ቤት አንደኛ ክፍል ተማሪ ሆኜ የህዝብ ትምህርት ቤት ነው። አባቴ አርሶ አደር ስለሆነ ብር የለውም። ወደ ሀብታም ትምህርት ቤት አላስገባኝም። እግዚአብሔር ይመስገን እዚህ ደርሻለሁ። እንዴት ምስኪን እናቶች የሚያስተምሩበትን ትምህርት ቤት እንዴት እናፈርሳለን? ይሄ ዝም ብለው እርሶም በደንብ አስተውታል። አቧራ ለማስነሳት የተደረገ ነው። መቼም እግዚአብሔር አንዳንዱ ወደ ልቡናው ይመልስ የሚል መልስ ብቻ ነው ያለኝ በዚህ ነገር ላይ።